እና ለማንቸስተር ዩናይትድ ደጋፊዎች አብስራቸው ሶፊ አብስራቸው ፋብሪዚዮ ሮማኖ ሲጨመርበት ያበቃል። here we go ማንቸስተር ዩናይትዶች ሁለተኛው የአማካይ መስመር ተጫዋች ሳይጠበቅ ያልተገመተ ስሙ ያልተነሳ ያልተጠቀሰ በምንም አይነት በየትኛውም የኤሌክትሮኒክስም ሆነ ጽሁፍ ሚዲያዎች ያልሰማችሁት ዜና ነው። ምናልባት የማንቸስተር ዩናይትድ ደጋፊዎች እኔ ዜና ሰሙ እንዴ ልትሉ ትችላላችሁ። ዮሪ ቴልማንስ የአስቶን ቪላ አማካኝ ማንቸስተር ዩናይትድን ተቀላቅሏል። አስገራሚ ዜና ነው። እንግዲህ ማንቸስተር ዩናይትድ በፍጹም ያልተጠበቀ ያልተገመተ እና ብዙዎች ያልጠበቁት ዝውውር ነው ማከናወን የቻለው ይሄ ዝውውር ማለት ነው። በዚህ ሂደት ውስጥ እንግዲህ ማንቸስተር ዩናይትድ ለዮሪ ቴልማንስ ውል ማፍረሻ 41 ሚሊዮን ዩሮ ከፍሏል። 41 ሚሊዮን ዩሮ ከፍሏል። መልቀቂያ ዋጋው የግል ጉዳዮች አልቀዋል። የመልቀቂያ ዋጋው ሪሊዝ ክሎዝ አክቲቬት ተደርጓል። አንድ ተጫዋች ሪሊዝ ክሎዝ የመልቀቂያ ዋጋው አክቲቬት ከተደረገ የግል ጉዳዮች ከተስማማ ዝውውሩ አልቋል ማለት ነው። ፌዴሬሽን ብቻ ማስገባት ነው የሚጠበቅበት። አየው ግን ዝውውር እንዴት በየደቂቃው እንዴት እንደሚፈጥን ሶ እንግዲህ ለማንቸስተር ዩናይትድ ይሄ ተጫዋች ሁለተኛ ፈራሚ ነው የክረምቱ አማካይ መስመር ተጫዋቾች መካከል ማለት ነው። አንድ ሳንቶስ ቀጥሎ የዮሪ ቴልማንስ መምጣት አድማጮቻችን ያስቁኛል። የማትገመት ሰው ሁን ማለት እንደዚህ ነው ይላል። እኔ በጣም ዩናይትድን አርንቅ ያለው የዮሪ ቴልማንስ ሳታወራ ዝም ብለህ ውስጥ ለውስጥ ሄደህ በቃ ይሄ ነው። ይሄ ማለት ይሄ ዳርት አለ አይደል? ዳርት እንደዚህ አድርገህ ሰክተህ መሀሏን የምታገኛት የዳርት ስፖርት ላይ በቃ ዩናይትድ እሱን ነው በቃ የሰራው ስራ ይሄ ነው። በቃ ስራ ዝውውሩ ማለት ይሄ ነው። ብዙ ማውራት አያስፈልግም፣ ብዙ መለፍለፍ አያስፈልግም። ይሄኔ ስለ ዮሪ ቴልማንስ ብዙ ተወርቶ ቢሆን ኖሮ 5-6 ክለብ ጣልቃ ገብቶባቸው ነበር። እንዲሁም ታስታውስ ከሆነ ግርምዬ የዮሪ ቴልማንስ በሚመለከት ኮንትራቱ ሊጠናቀቅ መቃረቡን ተከትሎ ተጫዋቹ ያው በክረምት የዝውውር መስኮት የመልቀቅ ዕድሉ ሰፊ እንደሆነ ባለም ዋንጫውም ጨዋታዎች ስናስተላልፍ ግርምሾ ስትል አስታውሳለሁ። ዮሪ ቴልማንስ በክረምት የሚለቅ ተጫዋች ነው እያልክ በተደጋጋሚ ስትገልጽ ነበረ። ግን ማንቸስተር ዩናይትድ በፍጹም ኤክስፔክት አላደረኩም። ማንም ኤክስፔክት ያላረኩበት የራሴ ምክንያት አለ። ምክንያቱም ማንቸስተር ዩናይትድ እየተመኘ ያለው እነ ሳንድሮ ቱራን፣ እነ ማቲያስ ፈርናንዴዝ፣ እነ ኦሬል ቹዋሚኒ ስለነበረ እዚህ ጋር ዮሪ ቴልማንስን ያስባሉ ብዬ አላስብም። ግን ጥሩ ነው፣ ዋይ ዝውውር ነው። በተወሰነ መንገድ ክፍተትም ጥንካሬም ቢኖረውም ማለት ነው። ትልቁ የሚጠቅማቸው ነገር ኤክስፔሪንስ ነው። ልጁ በሌስተር ሲቲ ተጫውቷል፣ በአስቶን ቪላ ተጫውቷል። በጣም ትልቅ ልምድ ያለው ተጫዋች ነው። ይሄ ገና መጥቶ ላይክ ለምሳሌ ኤደርሰን ከአትላንታ መጥቶ ምን ሊፈጥር ይችላል? ሊጎዳ ይችል ይሆን እንዴ? ሊጉን ላይ ለምደው ይችላል እንዴ? ምናምን የሚለው ስጋት የለብም። እዚህ ግን ዮሪ ቴልማንስ በደንብ ራሱን ማሳየት የቻለ ነው። በእንግሊዝ ፕሪሚየር ሊግ ተስክት እኮ ነው። በቃ ሌስተር ሲቲም አስቶን ቪላም በተለይ በአሰልጣኝ ኡናይ ኤምሪ ዘመን ልዩነት መፍጠር የቻለ ተጫዋች ነው። በቤልጂየም ብሔራዊ ቡድንም ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው ዮሪ ቴልማንስ እና መጥቶ ስክት የሚል ግርምሾ እንዳልከው የሚጠቀም ተጫዋች ነው። በጣም በጣም ከፍተኛ ጠቀሜታ የመስጠት አቅም ያለው ልምዱም አቅሙም እዚህ ተጫዋች ዝውውር እንግዲህ በትልቁ ለማንቸስተር ዩናይትዶች እኔ ጠቃሚ ዝውውር ነው ብዬ ነው ማለት ነው። ጠቃሚ ዝውውር ነው ለማንቸስተር ዩናይትድ። ቅድም ግርምሾ አስቀምጧል። ከኤደርሰን ስለቀረ ኢትስ ኦኬ ቶ ነው። ኢቭን ከአንድሪ ሳንቶስ ይሄኛው ዝውውር ምርጥ ዝውውር ነው። አንድሪ ሳንቶስ ጋር የምታነጻጽረው ዝውውር አይደለም። ይሄኛው ዝውውር በጣም ጠቃሚ ዝውውር ይመስለኛል። እንደዚሁ በወረቀት ደረጃ ሳይሆን በሐሳብ ደረጃ፣ በተግባር ደረጃ አናቅም። ነገ አንድሪ ሳንቶስ ተሻሽሎ ሊመጣ ይችል ይሆን? ሲስተማቲካሊ ማይክል ካሪክ አሳድገው ያመጡት ይሆን? በብቃቱ ምናምን የሆነ ያዩበት ነገር ይኖር ይሆን ምናምን እሱን እንቶ ቀጣይ የምናየው ነው። ግን በወረቀት ወይም በሐሳብ ደረጃ ግን ለእኔ ዮሪ ቴልማንስ በጣም አሪፍ ዝውውር ነው ብዬ አስባለሁ። ግን አሁንም ማንቸስተር ዩናይትድ አንድ ትልቅ ዝውውር እጠብቃለሁ ሚዱ ላይ ስቲል በዮሪ ቴልማንስ እና በአንድሪ ሳንቶስ ማንቸስተር ዩናይትድ አማካኙን ዋንጫም ለመብላት የሚያስብ ከሆነ እኔ ፖይንት ነጥብ እዚህ ጋር ማንቸስተር ዩናይትድ ስለ ዋንጫ የሚያስብ ከሆነ ስቲል አሁንም አንድ ትልቅ አማካኝ አሁን ከዮሪ ቴልማንስ ላይ ግርሜ ካማቪንጋን ቢጨምር ወይ ቹዋሚኒን ቢጨምር ማንቸስተር ዩናይትድ በቃ ምርጥ አማካኝ ነው። ከዛ ኮቢ ሜይኖ አለ፣ ኮቢ ማይን አለ፣ ሳንቶስ አለ። ከወጣቱ የሆነ ተጫዋች ታመጣለ። ኡጋርቴ ቢለቅ እንኳን ያው ኡጋርቴ ግልጋሎት የለውም ኤሲኤል ስለተጎዳ። ስለዚህ ያንን መሰረት አድርገን ስንመለከተው ስቲል እኔ አሁንም አንድ ምርጥ አማካኝ እፈልጋለሁ። በእርግጥ ማንቸስተር ዩናይትድ ማኖኩኔ ላይ ጠንክሮ እየሰራ ነው። 50 ሚሊዮን ፓውንድ የማኖኩኔ ዝውውር ግን ከፍ ያለም ቢሆን አይከፋኝም። ከማኖኩኔም
ያው ጥሩ ነው። ዩሪ ቲልማንስ ኤክስፒሪየንስ አለው። ማኖ ኩኔ ወጣት ተጫዋች ነው። እንደዚህ አይነት ካልኩሌሽን ሰርቶ እንደሚያመጡ ይገባኛል። ማኖ ኩኔ የሚቀር አይመስለኝም። ወይ አዩብ ቡዋዲ ወይ ማኖ ኩኔ። ሞስት አሁን ላይ ማኖ ኩኔ ነው ከማንቸስተር ዩናይትድ ጋር እየተያዘ ያለው ፈረንሳዊ ሮማ አማካይ መስመር ተጫዋች። አሁን በዓለም ዋንጫ በትልልቆቹ ጨዋታዎች ላይ እየተመለከትነው የምንገኝ ተጫዋች ነው። በጣም ጥራት ያለው ተጫዋች እንደውም ከሞሮኮ ጋር በነበራቸው ጨዋታ ላይ ገኖ የወጣው እያነሳን ነበረ። በዚህ የዓለም ዋንጫ ሞሮኮ ከፈረንሳይ ባረጉት ጨዋታ የአዩብ ቡዋዲ ዋጋ 5 ሚሊዮን ፓውንድ ይቀንሳል። በተቃራኒው የማኖ ኩኔ ዋጋ የተወሰነ ይጨምራል እያል ነበር በዛ ጨዋታ ላይ። ስለዚህ ማኖ ኩኔን ከጨመሩበት የዩሪ ቲልማንስ ዝውውር ላይ መጥፎ የሚባል ዝውውር አይደለም። ግን ቹዋሚኒ ቢመጣ ደግሞ ዘ ቤስት ምርጥ የክረምት የዝውውር መስኮት የመሆን ዕድል ይኖራል። አሁን ዩሪ ቲልማንስ አስተካከለው የማንቸስተር ዩናይትድ ግርምዬ ስናነሳው የነበረውን በቀደም ታስታውስ ከሆነ ኤደርሰን መጣ፣ አንድሪ ሳንቶስ መጣ። ኤደርሰን ሕክምናው በዛኔ ጥሩ ስለነበረ ማለት ነው፣ ወይም የሄደ ስለነበረ ምርመራ እየተከናወነበት ስለነበረ ሶስተኛ ማኖ ኩኔ ይመጣ ቢባል በጣም ደካማ ዝውውር ነው የሚሆነው የክረምት የዝውውር መስኮት ብለን እያነሳን ነበር። ለማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች አንፃር ቶናሊን ፈልገ ኤደርሰንን ካስፈረምክ፣ ማቲያስ ፈርናንዴዝን ፈልገ አንድሪ ሳንቶስን ካስፈረምክ በጣም ደካማ ዝውውር ነው። ኮምፓሪዥን ውስጥ የሚገቡ አይደሉም ተጫዋቾቹ። አሁን በተወሰነ መንገድ ዩሪ ቲልማንስ ኤደርሰንን ተክቶ የመጣ ተጫዋች ከሆነ ዩሪ ቲልማንስ ቢያንስ ዩሪ ቲልማንስ ኤክስፒሪየንስ ያለው አማካይ ስለሆነ አንዱን ቦታ ይሞላላል። ግን አሁንም ስቲል ከማኖ ኩኔ ከፍ ያለ አማካይ ማንቸስተር ዩናይትድ ቢያመጣ እመርጣለሁ። ካልሆነ ግን በማኖ ኩኔ የሚያስከፋ አይደለም። ይሄ በቃ አይደል ይሁን በቃ ይሁን የምትለው አይደል የሆነ ነገር ይሁን የምትለው ግን ቹዋሚኒ ቢመጣ ቤስት የሚገርም ነው የምትለበት ሂደት የሚፈጥር ይመስለኛል። ስቲል እንደዛ ነው የማስበው። ዞሮ ግን ማንቸስተር ዩናይትድ በዩሪ ቲልማንስ አስገርሞናል። በዩሪ ቲልማንስ በጣም አስገርሞናል። በአንድሪው ሳንቶስ በተወሰነ መንገድ ብዙዎች እየተቹ ነው የሚገኙት የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ዩናይትድ ትልልቅ ተጫዋቾች በርካቶች በትልቁ እየተቹ ይገኛሉ። ስለዚህ ይሄን ትችት በተወሰነ መንገድ የሚያረግም ነው ዩሪ ቲልማንስ ዝውውር። ማንቸስተር ዩናይትድ የአስቶን ቪላውን አማካይ ዩሪ ቲልማንስን ለማስፈረም ሙሉ በሙሉ ስምምነት ላይ ደርሷል። ማን ዩናይትድ ያልተጠበቀ ያልተገመተ ዝውውር ለመፈጸም ሙሉ በሙሉ ስምምነት ላይ መድረሱን ፋብሪዚዮ ሮማኖ እና ዘ አትሌቲክ ዘግበዋል። የአስቶን ቪላውን ቤልጂየማዊውን አማካይ ዩሪ ቲልማንስን በ35 ሚሊዮን ፓውንድ ወይም ደግሞ ወደ 41 ሚሊዮን ዩሮ ገደማ ወጪ በማድረግ ለማስፈረም ሙሉ በሙሉ ስምምነት ላይ ደርሰዋል። በእንግሊዝ ፕሪሚየር ሊግ ልምድ ካላቸው አማካዮች መካከል አንዱ የሆነው ቲልማንስ የማንቸስተር ዩናይትድን ፕሮጀክት ተቀብሏል። ስለዚህ ከአንድሬ ሳንቶስ በመቀጠል ሁለተኛው የማንቸስተር ዩናይትድ የአማካይ ስፍራ ፈራሚ ሆኗል። ከዚህ በፊት ግብ ጠባቂም ዳርሎን ማስፈረማቸው ይታወሳል። ማንቸስተር ዩናይትድ አንድሬ ሳንቶስንም በተመሳሳይ ከቸልሲ አስፈርመዋል። የኤደርሰን ዝውውር ውድቅ መሆኑን ተከትሎ አሁን ላይ ማንቸስተር ዩናይትድ ሌላኛውን የአማካይ ስፍራ ተጫዋች የሆነውን ዩሪ ቲልማንስን ለማስፈረም ተስማምተዋል። 29ኛ ዓመቱ ላይ ይገኛል። የቤልጂየም ብሔራዊ ቡድን አምበል ነው ዩሪ ቲልማንስ። ከ244 በላይ የፕሪሚየር ሊግ ጨዋታዎችን ለአስቶን ቪላ እና ለሌስተር ሲቲ ማድረግ ችሏል። ይህ የቀድሞው የአንደርሌክት፣ ሞናኮ፣ ሌስተር ሲቲ አሁን ደግሞ በአስቶን ቪላ ሲጫወት የነበረው ዩሪ ቲልማንስ ቀጣዩ ማረፊያው ቲያትር ኦፍ ድሪምስ ኦልድ ትራፎርድ መሆኑ ታውቋል ማለት ነው። ይህንን ዝውውር እንዴት አገኛችሁት? ጠብቃችሁ ነበር? በጣም ለኔ ሰርፕራይዝ ነው፣ ያልጠበቅኩት ነው። በጣም ባጭር ጊዜ ያለቀ አሁን ሙሉ በሙሉ አልቆ ቀጣዩ የማንቸስተር ዩናይትድ ተጫዋች ለመሆን ዩሪ ቲልማንስ ተስማምቷል። ሁለቱ ክለቦችም ሙሉ በሙሉ ስምምነት ላይ ደርሰዋል። ማንቸስተር ዩናይትድ ሁለተኛውን አማካይ ለማስፈረም ተስማምቷል።